ሰላም ተማሪዎች እንደምን ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት የግሬድ 11 ማትስ ዩኒት 1 ሪሌሽን ኤንድ ፈንክሽን ፓርት 2 ነው። በዚህ ፓርት ላይ የምናያቸው ዴፊኒሽን ኦፍ ኢንቨርስ ሪሌሽን፣ ዶሜን ኤንድ ሬንጅ ኦፍ ኢንቨርስ ሪሌሽን፣ ግራፍ ኦፍ ኢንቨርስ ሪሌሽን የሚለውን እናያለን። ወደ ቪዲዮ ከመሄዳችን በፊት አዳዲስ ቪዲዮዎች ሲጫኑ እንዲደርሳችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ቪዲዮ እንሄዳለን። እሺ ኢንቨርስ ሪሌሽን ማለት ምን ማለት እንደሆነ ዲፋይን እናደርጋለን። The inverse of relation is a relation formed by interchanging the order component of each of the order pairs in the given relation. And given relation አለ እሱን ምን ማድረግ ነው? order pairoችን መቀየር ማለት ነው። the order component of relationችን መቀየር ነው። ልክ እንደዚህ ማለት ነው። so interchanging ማለት ነው። interchanging of the order component of each of the order pairs order pairs የተሰጠን order pairs ምን ማድረግ ነው? interchanging ማድረግ ነው። so that is r which is equals to x and y ሪሌሽናችን በዚህ ፎርም ተሰጥቶናል። r is equals to x and y is the element of real number is a relation. Then the inverse of r denoted by this one inverse of r በዚህ ሲምቦል denoted by ተደርጓል። r inverse ማለት ነው። then the relation is defined by inverse of relation defined የሚደረገው በዚህ ፎርም ነው። ስለዚህ r inverse is equals to interchange of x and y ብለናል። x ቦታ ላይ የነበረው እዚህ ጋር x ቦታ ላይ የነበረው y ላለው ሪሌሽኑ ላይ ሰከንድ ኦርደር የነበረው y x ላለው ስለዚህ inverse of relation defined የምናደርገው r inverse which is equals to y, x and y is the element of real numbers ብለን ዲፋይን እናደርጋለን። ስለዚህ ኦርደር ፖይንቶቹን ምን ማድረግ ነው? ቦታ መቀየር ማለት ነው። ለምሳሌ ይሄን ኤግዛምፕል እንይ። let r 1 3 2 5 3 7 4 11 5 23 then find the inverse of this relation ኢንቨርሳቸውን እንፈልገው። ኢንቨርሳቸውን ማለት ደግሞ ቦታ ምን ማድረግ ነው? መቀየር ማለት ነው። ስለዚህ 1 የነበረችው 1 3 የነበረው ኦርደር ፔር 3 1 ይሆናል። 2 5 የነበረው ኦርደር ፔር 5 2 ይሆናል። 3 7 የነበረው ኦርደር ፔር 7 3 ይሆናል። 4 11 የነበረው 11 4 5 23 የነበረው 23 5 ይሆናል ማለት ነው። so the inverse of this one denoted by inverse ማለት ይሄ ነው። ስለዚህ ምን ማድረግ ነው? ኦርደራቸውን እንቀያይራለን ማለት ነው። so ኦርደራቸው ሲቀያየር 3 1 5 2 2 5 የነበረው 3 7 የነበረው 7 3 4 11 የነበረው 11 4 5 23 የነበረው 23 5 ብለን ቦታ እንቀያይራለን። ሁለተኛው example 2 table 3 below gives a relation r between a person age and a person maximum recommended heart rate ስለዚህ አንድ recommended የተደረገ heart rate እና በኤጅ መካከል የሚፈጠር ሪሌሽን ነው። ስለዚህ የአንድ ሰው ኤጅ እና heart rate ተሰጥቷል። maximum recommended heart rate ስለዚህ የዚህ ምንድነው የተፈለገው? find the inverse of relation የተፈለገው inverse of relation ፎርምድ የሚሆነው በኤጅ እና በሪከመንድድ heart rate ነው። ስለዚህ አንድ ሰው ኤጁ 20 የሆነ heart rate ስንት ነው? maximum recommended heart rate 200 ነው። ስለዚህ የመጀመሪያው ኦርደር ፔር ኦፍ ሪሌሽናችን 20 እና 200 ይሆናል። ሁለተኛው if the age of the persons are 13 the maximum recommended heart rate is 190 በ30 እና በ190 መካከል ያለ አንድ ሪሌሽን አለ። if the age of the person is 14 the recommended maximum heart rate is what 180 degree so this is another relation በ50 እድሜ ባለው ሰው የልብ ምቱ 100 ይደርሳል ተብሎ ይታሰባል። የዚህኛው ደግሞ 60 ነው፣ የልብ ምቱ 160 ነው። ስለዚህ በዚህ መካከል የሚፈጠር ሪሌሽን አለ። ይሄንን ሪሌሽን ኢንቨርሱን ፈልጉ ነው የሚለን። የመጀመሪያው ሪሌሽናችን ዲፋይን ሪሌሽናችን ማለት በ20 እና 200 the first order pairs ይገኛል። ሁለተኛው ኦርደር ፔር 13 ይዟት 190 13 with 100 ሶስተኛው 14 with 180 ስለዚህ ቴብል ውስጥ ያሉትን ሪሌሽን በዚህ ፎርም ሊስት አደርጋለሁ። then find the inverse of this one አሁን የዚህን ሪሌሽን ኢንቨርስ ፈልጉ ነው። ኢንቨርሱን ለማግኘት ደግሞ ምን ማድረግ አለብን? ኦርደር ፖይንቶችን ኢንተርቼንጂንግ ማድረግ አለብን። ስለዚህ r inverse is equals to በየመጀመሪያው 10 200 ነበረ 220 ይሆናል። 13 190 ነበረ 190 to 13 ይሆናል።
40 180 ይለናል። ስለዚህ እነዚህን ቦታዎች በሙሉ እየቀያየር የምናገኘው ኢንቨርስ ኦፍ ሪሌሽን ነው። ሌላኛውን ኤግዛምፕል በቬን ዲያግራም ሲናየው for the relation are defined by a diagram in figure ይሄ ዲያግራም አለ። ስለዚህ find the inverse መጀመሪያ ሪሌሽናችንን መፈለግ አለብን። ሪሌሽኑ በቬን ዲያግራም ስለ የተሰጠን ስለዚህ ዋን ኮምባይንድ የምትሆንበት አለ። ዋን ኮምባይንድ ይዟት እቺ ዋን ከማ ጋር ከኤ ጋር እና እቺ ዋን ከማ ጋር ከሲ ጋር ኮምባይንድ ታደርጋለች። ስለዚህ አንድ ሪሌሽን ያገኘው ዋን ዊዝ ኤ ዋን ዊዝ ሲ የሚል። ሁለተኛው ቱ አለች። ቱ ከማ ጋር ከኤ እና ቱ ከቢ ጋር ቱ ዊዝ ኤ ቱ ዊዝ ቢ። ስሪ ዋት ከሲ ጋር ፎር ከኤ ጋር ኮምባይንድ አድርገናል። ይሄን ሪሌሽን እናገኛለን። ሪሌሽናችን ዋን ኤ ዋን ሲ ዋን ኤ ዋን ሲ ቱ ኤ ቱ ቢ 3c 4a እያልን አገኘን። የሚፈለገው ግን ኢንቨርስ ኦፍ ሪሌሽን ስለሆነ ኢንቨርሱን ለማግኘት የዚህን ሪሌሽን ያገኘነውን ሪሌሽን ኢንቨርስ ለማግኘት ኦርደር ኮምፖኔንቶቹን ኢንተርቼንጂንግ ማድረግ ነው ወይም ቦታ መቀየር ነው። ስለዚህ ስንቀያይራቸው 1a የነበረው a1 ይሆናል። 1c የነበረው ምን ይሆናል? c1 ይሆናል። 2a የነበረው a2 ይሆናል። 2b የነበረው b2 3c C3 ይሆናል። 4a A2 ይሆናል ማለት ነው። ኢንተርቼንጅ ቦታ መቀየር ነው። ሌላኛው በኢኩዌሽን ተሰጥቶን እንዴት አድርገን ኢንቨርስ ሪሌሽንን ማግኘት እንችላለን። ለምሳሌ አራተኛው ኤግዛምፕል ሌት r x and y x y is element of real number and y is equals to 3x find the inverse of this relation። የዚህን ኢንቨርስ ኦፍ ሪሌሽን ለማግኘት መጀመሪያ እንትን ማወቅ አለብን። ኢንቨርስ ለማግኘት አንደኛው እዚህ ጋር ያሉትን ኦርደር ፔርስ እዚህ ጋር ያሉትን መቀየር ኤክስ ኤንድ ዋይ ካልን እዚህ ጋር ያሉትን አይቀየሩ። አንደኛው ሜትድ ይሄ ነው። ሁለተኛው ሜትድ ግን ይሄኛውን ኦርደር ፔርስ ሳልቀይር ኤክስ እና ዋይን ሳልቀይር የማን ቀይራለሁ? እዚህ ጋር ያለችውን ኢንተርቼንጂንግ ጋር ኢኩዌሽኑን ኢንተርቼንጅ አደርጋለሁ። ስለዚህ r ኢንቨርስ ኢኳልስ ኤክስ ኤንድ ዋይ እዚህ የነበረው አልተቀየረም። የተቀየረ የቱ ነው? እዚህ ጋር ያለው ኤክስ ቦታ ላይ እዚህ ኤክስ ቦታ እናስገባለን። ዋይ ቦታ ላይ ኤክስ እናስገባለን። ኤክስ ቦታ ላይ ዋይ እናስገባለን። ስለዚህ ኢንስቴድ ኦፍ ዋይ ሰብስቲት ኤክስ እናገኛለን። ኢንስቴድ ኦፍ ኤክስ ቦታ ላይ ዋይ እናስገባለን። እዚህ ቦታ ላይ ኤክስ የነበረችው ይቺን ዋይ እናስገባለን። -5 ይላል። -5 ሰከንድ ሶልቪንግ ዋይ ኢን ተርምስ ኦፍ ኤክስ ይሄን ኢኩዌሽን ሶልቪንግ ዋይ ኢን ተርምስ ኦፍ ኤክስ ማድረግ አለብን። ዋይን መፈለግ አለብን። ዋይን ለመፈለግ ይችም -5 ወደዚህ ማምጣት አለብኝ። -5 ወደዛ ስትሄድ ምን ትሆናለች? ፕላስ ትሆናለች። እኛዋን -5 ወደዛ አመጣታለሁ። ስለዚህ ምን ትሆናለች? ኤክስ ፕላስ 5 ይሄው ኤክስ ፕላስ 5 ይሰጠናል። ማን ይቀረናል? 3y እኛዋን ወደዚህ ስለወሰድኳት 3y ትቀረናለች። ዜን ዋይ ብቻውን እንዲቀርልን ይሄንንም ለ3 ያኛውንም ለ3 አካፍላለሁ። እዚህም ለ3 አካፍላለሁ። የሚመጣው ውጤት ምን ነው? x + 5 ኦቨር 3 በዚህ x + 5 ኦቨር 3 ብለን እናገኛለን። ኢንቨርስሊ የምናገኘው በዚህ መልክ ነው። ኤክሰርሳይዝ 1.4 የሚለውን ጥያቄ እናያለን። find the inverse of each of the following relations ነው የሚለን። ኢንቨርሱን ፈልጉ ነው የሚለን። ኦኬ ስለዚህ የመጀመሪያው ጥያቄ relation r is given by የተሰጠን relation 1 1 2 4 3 9 4 16 525 ነው። የዚህን ኢንቨርስ ነው የሚለን። ኢንቨርሱን ለማግኘት ኤክስ እና ዋይን መቀየር ነው ብለናል። ስለዚህ ይህንን ቦታ እንቀያየራለን። በኤክስ ቦታ ላይ ዋይ፣ በዋይ ቦታ ላይ ኤክስ እናደርጋለን ማለት ነው። ስለዚህ ኢንቨርሱ የሚሆነው ይሄ ነው። 1 1 ራሱ ይሆናል 1 1 ኦኬ 4 የሚለው ሲቀየር 2 4 የነበረው እዚህ ጋር 2 4 የነበረው 40 ይሆናል። ኦኬ 9 3 የነበረው ተቀይሮ 3 9 ይሆናል 64። ስለዚህ ቦታ እየቀያየር ይሄን ይሰጠናል ኢንቨርሱ። ሁለተኛ ኤግዛምፕል ላይ ስንመጣ ኤግዛምፕል 2 r is defined by the diagram in given figure 1.8 የሚባለው ፊገር አለ። ስለዚህ ይሄ ሪሌሽን የተሰጠን በቬን ዲያግራም ነው። ስለዚህ በቬን ዲያግራም ስለተሰጠን ወደ ኦርደር ፔርስ ልቀይረው። ይሄን ቬን ዲያግራም ይሄ ፊገር 1.8 የሚባል ይሄ ነው። ስለዚህ ወደ ቬን ዲያግራም ለመቀየር ይሄን ቬን ዲያግራም ወደ ኦርደር ፔር ልቀይረው። ስለዚህ የመጀመሪያው ሪሌሽን -1 ከኤ ጋር ይሆናል -1a ዜን ሁለተኛው 0 ከማ ጋር ከኤ ጋር እና 0 ከቢ ጋር ነው። ከቬን ዲያግራሙ ላይ የምናነበው 0 with a 0 with b 1 አለች እዚህ ጋር ያለችው 1 ይቺ 1
ከቢ ጋር ኮምፔር አድርጋለሁ 1 ዊዝ ቢ ያላት ዜን 2 ከማ ጋር ከኤ እና 2 ከሲ ጋር ስለዚህ 2a 2c ያለን ይሄ ሪሌሽን አለን ሪሌሽን ቬን ዲያግራም ላይ የነበረውን ሪሌሽን በኦርደር ፔርስ አስቀምጠው ነው ኢንቨርሱን ከተባለ አሁን የዚህኛውን ኢንቨርስ የአርን ኢንቨርስ እዚህ ጋር ያለውን ከተባለ ኦርደሩ መቀየር ነው ስለዚህ ኦርደሩ ሲቀያየር -1a ከነበረ a -1 0a የነበረው a0 0b የነበረው b0 1b የነበረው b1 2a የነበረው a2 2c የነበረው ምን ይሆናል c2 ይሆናል ኦኬ ሶስተኛው ሪሌሽን የተሰጠን በሊኒየር ኢኩዌሽን ፎርም ነው y = x + 2 ነው ስለዚህ ይሄን ኢንቨርስ ለማግኘት ሪሌሽኑን የዚህኛው በy ቦታ ላይ x እናስገባለን በx ቦታ ላይ y እናስገባለሁ ዜን ሶልቪንግ y in terms of x አረጋለሁ ማለት ቦታ ቀያይራለሁ x እና y ቦታ ከዛ በኋላ y ን ሶልቭ አረጋለሁ in terms of x let us see here x and y's element of real numbers x የነበረችው እዚህ ጋር y የነበረችውን x አልኳት ይሄው እዚህ ጋር ደግሞ x የነበረችውን እንላታለን y እንላታለን ስለዚህ x = 4y + 2 ሰጠኝ ከዛ በኋላ 2ን ወደዚህ አመጣታለሁ ወደ x ጋር ሳመጣት ፕላስ ነበረኝ ምን ትሆናለች ማይነስ ትሆናለች ይሄው x - 2 ዜን ለማን አካፍላለሁ ለሁለት አካፍላለሁ አይ ሚን ሶሪ ለአራት አካፍላለሁ ስለዚህ ወይችን 2ን ወደዚህ አመጣታለሁ x - 2 ትሰጠኛለች ይሄው እዚህ ጋር ዜን 4y ብቻውን ይቀርልናል ለአራት ስናካፍለው x - 2/4 ኢንቨርስ ይሆናል ማለት ነው domain and range of inverse relation the domain of inverse relation is the same as range of the relation the range of the inverse is the same as what the domain of ይሄ ነው ግንኙነታቸው በመካከል ያለው የዶሜን የr እና የr ኢንቨርስ ሪሌሽናቸው ይሄ ነው ዶሜን ኦፍ r ኢንቨርስ እና ሬንጅ ኦፍ ሪሌሽን እኩል ናቸው ሬንጅ ኦፍ r ኢንቨርስ ከዶሜን ኦፍ ሪሌሽናችን ጋር እኩል ናቸው ኦኬ ኤግዛምፕል ስኪኒ ኤግዛምፕል let r = -3 2 -2 3 -1 4 0 5 1 6 2 7 እነዚህ ኦርደር ፔር ተሰጥቷል ፋይንድ the domain and range of relation r inverse ስለዚህ መጀመሪያ ኢንቨርስ ኦፍ ሪሌሽኑን ፈልግ ኢንቨርስ ማለት ቦታ መቀየር ነው ብለናል -3 2 የነበረው 2 -3 -2 3 የነበረው 3 -2 ይሆናል እዚህ ጋር -1 4 የነበረው ቦታ ሲቀያየር 4 -1 0 5 የነበረው 5 0 1 6 የነበረው 6 1 2 7 የነበረው ምን ይሆናል 7 ይሆናል 3 8 የነበረው 8 3 ሆነ ቦታ ቀይረን ጨረስን ስለዚህ የሚፈልገው የዚህን ዶሜን እና ሬንጅን ልፈልጋቸው የኢንቨርሱ ዶሜን እና ሬንጅ ማለት ዶሜን የመጀመሪያው ኦርደር ነው ሬንጅ ደግሞ ሰከንድ ነው ስለዚህ ዶሜን ኦፍ r ኢንቨርስ ከተባለ ዶሜናችን የመጀመሪያው ወዳች 2 አለች እዚህ ጋር ማን አለ 3 አለ እዚህ ጋር 4 አለ እዚህ 5 እዚህ ጋር አለ 6 እዚህ ጋር አለ 7 እነዚህ ኦርደር ፈርስት ላይ የሚገኙት ዶሜን ናቸው ሬንጅ ከተባለ ሰከንድ ኦርደርስ ነው ሬንጅ ሰከንድ ኦርደርስ -3 ብለን -2 እያልን እነዚህ ሬንጅ ቫልዩ ነው እሺ ግንኙነታቸው ምንድነው ከሪሌሽኑ ጋር ከተባለ የዶሜን ኦፍ r ልፈልግ እስኪ ዶሜን ኦፍ r ማለት -3 -2 -1 0 1 ነው ስለዚህ -3 -2 -1 0 የሚለው ከሬንጅ ኦፍ ኢንቨርስ ሪሌሽናችን ጋር እኩል ነው እዚህ ጋር የተጠቀሰው ለዛ ነው እንደገና ሬንጁ ከተባለ 2 3 4 5 6 እያለ ይቀጥላል ሬንጅ ኦፍ ዚስ ሪሌሽን ከማጋ ከዶሜን ኦፍ ኢንቨርሱ ጋር እኩል ነው ማለት ነው ዘጠኝ ኤግዛምፕል let r x and y x and y is element of real numbers and y is equal to 3x plus find the inverse of r ኢንቨርሱን ፈልጉ ሁለተኛው ዶሜን and range of inverse of relation እሺ ይሄ ሪሌሽን y is equal to 3x plus 6 የሚለው ሊኒየር ስለሆነ ኢንቨርሱም ሊኒየር ነው የሚሆነው ዶሜን እና ሬንጅ ቢ ላይ የምናየው ዶሜን እና ሬንጁ ሪል ነምበርስ ነው የሚሆነው ምክንያቱም ዶሜን and range of n real numbers are what or real numbers ነው እሺ ኢንቨርሱ እንዴት አድርጌ ልፈልግ ነው ኢንቨርሱን ለማፈለግ እንደነገርኳችሁ መጀመሪያ x እና y ቦታ ላይ መቀየር ነው እዚህ ጋር x የነበረው y is equal to 3x plus 6 የሚለው instead of x ማን ተካለን instead of y ቦታ ላይ x እናስገባለን
ኤክስ ቦታ ላይ ዋይ እናስገባለን። ስለዚህ ኤክስ ኢኳልስ ቱ 3y + 6 ይላል። ከዚህ በኋላ ግን የምናደርገው ሶልቪንግ y ኢን ተርምስ ኦፍ ኤክስ ነው። ዋይን ነው ሶልቭ የምናደርገው። ዋይን ለማግኘት ከዚህ ላይ ምን ማድረግ አለብን? እቺን 6ን ወደዛ አመጣታለሁ። ሳመጣ ምን ትሆናለች? -x - 6 ትሆናለች። ዋይ ብቻውን እንዲቀርልን ለ3 እናካፍለዋለን። ስለዚህ የሚሰጠን ጥያቄ x - 6/3 ይሆናል ማለት ነው። ኢንቨርሳችን x እቺኛዋን x 6ን ወደ x አመጣታለሁ፣ ለ3 አካፍላለሁ፣ x - 6/3 ይሆናል። ዶሜን ኤንድ ሬንጅ ኦፍ ዚስ ዋን ሪል ነምበርስ ነው እንደነገርኳቸው። ምክንያቱም ይሄ ሊኒየር ኢኩዌሽን ስለሆነ x - 6/3 የሚለው ሊኒየር ስለሆነ ዶሜናችንም ሬንጃችንም ሪል ነምበርስ ነው። ሶስተኛ ኤግዛምፕል ፋይንድ ዘ ኢንቨርስ ኦፍ r x and y are element of numbers y greater than or equal to x - 3 and y less than or equal to x + 5 የሚፈልገው ኢንቨርስ ነው። ስለዚህ ኢንቨርሱን ለማግኘት በy ቦታ ላይ x እንተካለን፣ በx ቦታ ላይ ማን እንተካለው? y እንተካለን። ስለዚህ ኢንቨርሱን ለማግኘት እንደዛ ነው። so r inverse equals x and y x እዚህ ጋር y greater than or equal to x - 3 የሚለው ከሪሌሽኑ ላይ እየወሰድነው ወደ ኢንቨርስ እንቀይረው። እዚህ x የነበረችውን y የነበረችውን x አደርጋለሁ። እዚህ ጋር እንደገና x የነበረችውን ማን አደርጋለሁ? y አደርጋለሁ። በተመሳሳይ እዚህኛውም ላይ y የነበረችውን x አደረኩኝ። እዚህኛዋ ደግሞ x የነበረችው ምን አደርጋለሁ? y አደረኩ። ቦታ ቀያየርኩሽ። ሁለተኛው ላይ ስንመጣ ይቺኛዋን -3 የነበረችውን ከx ጋር ኮሌክት አድርጊያታለሁ። ስለዚህ ምን ትሆናለች ነው -y greater than or equal to -x -3 ያ ማለት ይቺን ወደዚህ ነው ያመጣሁት። ስለዚህ የዚህኛው ደግሞ y ነው -y greater than or equal to -x -3 and ይቺኛዋን ደግሞ -y ማለት ይቺን y ወደዚህ ያመጣኋት፣ ይቺኛዋን ደግሞ ወደዛ ወሰድኳት ማለት ነው። ስለዚህ ይቺን y ወደዚህ ሳመጣት -y ትሆነናለች። ይቺኛዋን xን ወደዚህ ሳመጣት 5 - x ትመጣለች፣ ኔጌቲቭ ትሆናለች። ኔጌቲቭ x + 5 ሆነ። እሺ ከዛ በኋላ ምን ማድረግ አለብኝ? x እና y ይቺ በኔጌቲቭ ቦት ሳይድስ ባባዛው y less than or equal to ምክንያቱም ይሄ ኔጌቲቭ y greater than or equal to -x -c የሚለውን ይሄን በኔጌቲቭ መልቲፕላይ ቦት ሳይድስ ባደረገው ሳይኑ ይቀየራል። ይሄ ሳይን ይቀየራል። greater than or equal የነበረው less than or equal ይሆናል። ይሄኛው y ያለን ይቺ ማይነስ ነበረች ምን ትሆናለች? ፕላስ ትሆናለች። ይቺን ፕላስ ትሆናለች። x + 3 ይሰጠናል። ይሄኛው ደግሞ -y less than or equal to ነው የሚለን -1 less than or equal to የሚለው ይሄ ኢንኢኳሊቲው በኔጌቲቭ ቦት ሳይድስ ሳባዛው greater than or equal ይሆናል። ይቺ በኔጌቲቭ ስትባዛ ፖዚቲቭ ትሆናለች። ይቺ በኔጌቲቭ ስትባዛ ኔጌቲቭ ትሆናለች። ኢንቨርሳችን ይሄ ይሆናል። graph of inverse relation. The graph of inverse relation in the coordinate system order pair AB and BA are the image of each other with respect to reflection of the coordinate plane on the line of what y is equals to x. በy is equals to line of reflectionችን y is equals to x ሆኖ the image of AB ማን ይሆናል? BA ይሆናል። or the inverse of AB BA ይሆናል። ምክንያቱም AB inverse of AB ከተባለ ኢንቨርስ ምንድነው? ቦታ መቀየር ነው ብለናል። የማን ቦታ? የA እና የBን ቦታ መቀየር ስለሆነ ኢንቨርስ ስለሆነ BA ይሰጠናል። ግን የA ላይን ኦፍ ሪፍሌክሽናችን y is equals to x ላይ ኢሜጅ ይፈጥራል። the image of AB BA ይሆናል ነው። ለምሳሌ ይሄን ግራፍ እንየው። ይሄን ግራፍ ስናየው the image of AB የዚህ ኢሜጅ BA ይሆናል። በማን? በዚህ ላይን ኦፍ ሪፍሌክሽን or y is equals to x። ስለዚህ እቺ ፖይንት ኢሜጅ እና እቺ ፖይንት ኢሜጅ በኩል ርቀት ላይ የሚገኙ ናቸው ከላይን ኦፍ ሪፍሌክሽናችን። ያ ማለት ከዚህ ላይ እስከዚህ ያለው ርቀት እና ከዚህኛው ፖይንት ወይም ከላይን ኦፍ ሪፍሌክሽን እስከዚህ ያለው ፖይንት ርቀት እኩል ናቸው። ይችኛው ፖይንት እና ይችኛው ፖይንት ደግሞ ኢሜጅ ናቸው ወይም ምን ይሆናሉ? ኢንቨርስ ናቸው ማለት ነው። ኢሜጅ ቱ ኢች አዘርስ። እሺ ይሄ በፖይንት እንዴት አድርገን ኢሜጁን ወይም ላይን ኦፍ ሪፍሌክሽናችን y is equals to x ተጠቅመን ፖይንቶቹን እንዴት አድርገን ኢሜጅ ማግኘት እንደምንችል የሚያሳይ ግራፍ ነው። እቺ ኤግዛምፕል እንዲደለዝ given are 0 0 1 2 2 4 3 6 ያውን ተሰጥቶናል። ኦርደር የሪሌሽናችን የሚፈለገው
plot the graph of r and r inverse on the same coordinate plane በአንድ coordinate plane ላይ r እና inverse of relationአቸውን አስቀምጡ ነው የሚለን። ስለዚህ የዚህ መጀመሪያ inverse of relationን እንፈልግ። ኢንቨርሱ ቦታ እየቀያየርኩ አስቀምጣለሁ። 0 0 1 2 2 4 3 6 የሚለውን 0 0 2 1 4 2 6 3 ይሄንንና የሪሌሽኑን ይሄንን በአንድ አይነት አክሲስ ላይ አስቀምጡ ነው የሚለን። እሺ ግራፉን ነው የመጀመሪያ x 0 0 ሲሆን ይሄ ነው 0 0 ማለት እቺ ፖይንት 0 0 ነች። ሁለተኛው x1 y2 ሲሆን ሪሌሽኑ x1 y2 ሲሆን ስለዚህ ከx1 ማለት አንድ ድረስ እንሄዳለን y ደግሞ 2 ነው ወደ ላይ 2 ስንሄድ የምናገኘው ኦርደር ፖይንት ይችን ነው። እሺ ሁለተኛው እንደገና የዚህኛውን ኢንቨርስ ልውሰድ x1 y2 ስለዚህ x1 y2 ማለት ኢንቨርሱ 2 1 ይሆናል 2 1 ማለት ይሄ ነው ኢንቨርሱ። ስለዚህ x2 2 ማለት እዚህ ጋር አለ y1 ነው የቷ ትሆናለች f ላይ ያለችው ነች የምታሳየው። ስለዚህ ይቺ b ላይ ያለችውና f ላይ ያለችው ፖይንት ኢሜጅ ቱ ኢች አዘርስ ናቸው ወይም በኩል ርቀትም ላይ የሚገኙ ናቸው። ከላይን ኦፍ ሪፍሌክሽን በኩል ርቀት ላይ ይገኛሉ። ከላይን ኦፍ ሪፍሌክሽን እስከ b ያለው ርቀትና ከላይን ኦፍ ሪፍሌክሽን እስከ f ያለው ርቀት እኩል ላይ ናቸው። ለላይ በዚህ ይሄ ላይን ደግሞ ይሄ ላይን b to f የሰራውት ላይን እና ይሄ ላይን ኦፍ ሪፍሌክሽናችን ፐርፔንዲኩላርስ ናቸው to each others። እሺ ሌላኛው ማን ይሆናል 2 4ን ኦርደር ፔርስ ኦፍ 2 4 እና ኢንቨርሱን የዚህን ፎርቱን በአንድ አይነት አክሲስ ላይ አስቀምጣቸው። x2 y4 ነው x2 y4 ነው ማለት እቺ ፖይንት ነች። እቺ ፖይንት አለች። ስለዚህ እቺኛውን ፖይንት ኢሜጇን ለማግኘት 2 4 ነበር 4 ትሆናለች 4 2 ትሆናለች እቺ ነች ማለት ነው። ስለዚህ እቺኛው ፖይንት ከዚህ እስከዚህ ያለችው ፖይንት በኩል ርቀት ላይ ከላይን ኦፍ ሪፍሌክሽን ላይ ያለ ፐርፔንዲኩላር የሆነ ላይን ነው። ሶስተኛውም ደግሞ እናስቀምጣለን 3 6 የሚለውን ሪሌሽን ነው። ስለዚህ ይሄ እዚህ ጋር ያለው ሪሌሽኑ ነው። ይሄ እዚህ ጋር ያለው በሙሉ ሪሌሽን ነው። ኢንቨርሱ ያለው የቱ ጋር ነው ማለት ነው? ኢንቨርስ ኦፍ ሪሌሽኑ ደግሞ ከታች ነው ያለው። ስለዚህ ሪሌሽኑ እና ኢንቨርስ ኦፍ ሪሌሽኑ ኢሜጅ ይፈጥራል በማን በy = x ኦር ላይን ኦፍ ሪፍሌክሽንስ ነው። ይሄ በፖይንት እንዴት አድርጌ ኢሜጃቸውን እንደምናገኝ ወይም ኢንቨርሳቸውን እንደምናገኝ ነው የምናየው። በላይንስ ቢሆን በላይን እንዴት አድርጌ ኢንቨርስ ማግኘት እችላለሁ? how to get the inverse of what the given relation in the line of reflection y = x ነው የሚለን። ስለዚህ መጀመሪያ ኢንቨርስ ኦፍ ሪሌሽኑን ልፈልግ። ይሄ ሊኒየር ኢኩዌሽን ኢንቨርስ ኦፍ ሪሌሽኑን ለማግኘት x እና y ቦታ እየቀያየርን ነው ብለናል። እሱን ኢንቨርስ ልፈልግ። ኢንቨርስ ኦፍ ሪሌሽናችንን መጀመሪያ y ቦታ ላይ እዚች ላይ x አስገባለሁ x ቦታ ላይ y። ስለዚህ x = 3y + 6 መጣ። y ብቻውን እንዲቀርልኝ 6ን ወደ x ጋር ልውሰዳት ማይነስ ትሆናለች። ለስንት አካፍላለሁ? ለ3። ስለዚህ የምናገኘው 1/3x - 2 ነው። ስለዚህ የዚህን ግራፍ እና የዚህን ግራፍ በአንድ አይነት አክሲስ ላይ እናስቀምጥ። የሪሌሽኑና የኢንቨርስ ኦፍ ሪሌሽኑና ኢንቨርስ ኦፍ ሪሌሽኑን ግራፍ ስንሰራ ፓራላል ግራፍ ሊሆን ይችላል ወይም ኢንተርሴክት ቱ ኢች አዘርስ የሚደራረግ ግራፍ ሊሆን ይችላል። ግራፉ ፓራላል የሚሆነው የሪሌሽኑ ግራፍ እና የኢንቨርሱ ግራፍ አንድ አይነት ስሎፕ ሲኖር ነው። ስሎፕ ማለት ዘ ኮኤፊሺየንት ኦፍ x ነው። እዚህ ጋር ኮኤፊሺየንት ኦፍ x ምንድነው? 3 ነች። እዚህ ጋር ያለችው ኮኤፊሺየንት ኦፍ x የኢንቨርሱ የሪሌሽኑ ኢንቨርስ እንት ነች 1/3 ነች። ስለዚህ ፓራላል አይደሉም ምክንያቱም 3 እና 1/3 እኩል ስለማይሆኑ። ስሎፓቸው አንድ አይነት ነው ማለት ዘ ስሎፕ 3 ቢሆን ዝም 3 ቢሆን ስሎፓቸው አንድ አይነት ነው። ስለዚህ የሪሌሽኑ ስሎፕ እና የኢንቨርስ ኦፍ ሪሌሽኑ ስሎፕ የተለያዩ ናቸው። ያ ማለት ሪሌሽኑ እና ኢንቨርስ ኦፍ ሪሌሽኑ ሆነ ቦታ ላይ ይቆራረጣሉ ኦር ኢንተርሴክት ቱ ኢች አዘርስ ያደርጋሉ። ያችን ፖይንት በማግኘት የሪሌሽኑ እና ኢንቨርስ ኦፍ ሪሌሽኑን ግራፍ መስራት ይችላሉ። እሺ ያቺ የምትገናኝበትን ቦታ እንዴት አድርጌ ቼክ ላድርግ ነው? ሶ ቱ ቼክ r and r inverse ሁለቱ ቦታ የሚገናኙበትን ቦታ ለማወቅ ሁለቱን ኢኩዌሽኖች እኩል ማድረግ ነው። ይሄ የሪሌሽኑ ነው 3x + 6 የሚለው ከማ ጋር ከኢንቨርሱ ጋር ከዚህኛው ጋር እኩል አረኳቸው። then what 3x ኮሌክት ቫሪያብል for one side 3x 1/2x የምትለውን ወደዚህ ወሰድኳት ማይነስ ትሆናለች -1/2x 6 አለ ወደዚህ ልውሰዳት ወደዚህ ወስዳት ወደ 2 ጋር ወስዳት -2 - 6 ይሆናል
የጋራ ተወሰደ 3 ሲባዛ በ3 9 ሲቀንስ 1 8/3x መጣ። ይሄኛው ደግሞ -2 -6 -8 ይመጣል። x ብቻውን እንዲቀርልኝ በ3/8 በ3/8 ስለዚህ x ቫልዩ -3 y ስንት ሲሆን -3 x -3 y -3 or what -3 ላይ ግራፋችን ኢንተርሴክት ይደራረጋሉ። የትኛው ግራፍ y 3x + 6 እና y 1/3 ወይም የኢንቨርሱ ግራፍ የሪሌሽኑ ግራፍ እና የኢንቨርሱ ግራፍ ክሮስ ይደራረጋል። ግራፉን እንየው። አሁን የመጀመሪያው ግራፍ የሪሌሽን ግራፋችን 3x + 6 የሚለው y ኢንተርሰፕታችን 3x + 6 ግራፍ ማለት ይሄ ነው። y ኢንተርሰፕታችን xን 0 ስለሆነ ይሄ 0 ሲሆን ማን ይቀረናል? 6 ይሆናል። እቺ 6 ትሆናለች። እሺ x ኢንተርሰፕታችን ደግሞ yን 0 ለማድረግ ነው። ስለዚህ -2 ትሆናለች። ይቺን ፖይንት እና 6ን የy ኢንተርሰፕት እና x ኢንተርሰፕትን ስለምናውቅ ግራፉን እንደዚህ አይነት ስትሬት ላይን ግራፍ እንደዚህ መስራት ነው። ይሄን ግራፍ ከሰራን በኋላ ይሄ ግራፍ እና ይሄ ሆሪዞንታል ላይን ግራፍ ወይም ኦብሊክ ላይኑ ይሄ y x ሪፍሌክሽኑ ይቆራረጣል ወይስ አይቆራረጥም? በሌላ አባባል የዚህኛውንም የአር ኢንቨርሱ ግራፍ መቆራረጡንና አለመቆራረጡ ወይም ክሮስ መደራረጉን ቼክ እናደርጋለን። ያን ለማድረግ ደግሞ እዚህ ጋር ያያችሁት ነው ቼክ አር ኤንድ አር ኢንቨርስ የሚለውን እናያለን። ስለዚህ ይቆራረጣል ብለናል። x -3 ሲሆን y -3 ነው። ግራፉ ላይ እንደምታዩት እቺ ፖይንት ሁለቱ ላይኖች የሚቆራረጡባት ቦታ ነች። x ስንት ነች? -3 y -3 ነች። እሺ ይሄን ላይን ከሰራን በኋላ ይሄኛውን ላይን እንኳን ባላቀውም ይሄኛውን ላይን ግን በቀላሉ መስራት ይችላል። ይሄኛውን ላይን ስለዚህ ይሄን ላይን ለመስራት ስለዚህ ምንድነው የምናደርገው? ይችኛዋ 6 ነች የምትለው y 6 ነች። በሌላ አባባል ኦርደር ፔሩ ምንድነው? x 0 ነው፣ y ስንት ነች? 6 ነች። y 6 ነው። ስለዚህ የዚህ ኢንቨርሱ ምን ይሆናል? 6,0 ነው። 6,0 ማለት ደግሞ ይሄው እዚህ ጋር እናያለን። 6,0 እዚህ ያለችው x 6 y 0 ነች። ይችኛዋን ፖይንት ወደዚህ አመጣኋት። እሺ ሁለተኛው ፖይንት ደግሞ ይችኛዋ x ኢንተርሰፕት ላይ ያለች ፖይንት አለች። x -2 ከሆነች y -2 ላይ ነው ማለት ነው። ስለዚህ እዚህኛውን x 6 አለ y -2 አለ። ይሄንን ላይን ይሄን ግራፍ ላይን እንሰራለን። ይሄን ግራፍ ላይን ስንሰራ የማን ሰራን? ኢንቨርስ ኦፍ ዋት ሪሌሽን ግራፍ ሰራው ማለት ነው። ይሄን ላይን ግራፍ ስንሰራ ስለዚህ ኢንቨርስ ኦፍ ሪሌሽን ግራፋችን እና በዚህ መካከል ያለውን ሪሌሽን ግራፍ ስናያየውት ስለዚህ ይችኛዋን ፖይንት ወስጄ ወደዛ መጣኋት። ስለዚህ ያለው ግራፍ አር እና አር ኢንቨርሳችን ይሄን ይመስላል። ሪሌሽን ግራፍ ይሄ ነው ያለው። ሪሌሽናችን ግራፍ ይሄ ነው። ኢንቨርሱ ደግሞ የሚሆነው ይሄኛው ግራፍ ነው። ይህችኛዋ በላይን ኦፍ ሪፍሌክሽን ያ ማለት ሁለቱ ላይኖች ክሮስ ተደራርገዋል። የሚደራረጉበት ፖይንት ማነች? -3 ትሆናለች። ሌላኛውን ኤግዛምፕል እንይ። draw the graph of the inverse of relation ይሄ ተሰጥቶናል። y = x - 4 in the coordinate plane in the same coordinate plane ነው። ይሄም ተመሳሳይ ነው። ኢንቨርሱን ልፈልግ። መጀመሪያ ኢንቨርሱን ለመፈለግ y ቦታ ላይ xን x ቦታ ላይ yን አድርጌ ኢንቨርስ ፈልጋለሁ። ስለዚህ what is the inverse? the inverseአችን x ቦታ x = y - 4 y ነበር እዚህ ጋር የሚለን x አረኩት። x የነበረውን y ሆነ -4 ይላል። ስለዚህ እቺ -4ን ወደዚህ ላምጣት ፕላስ ትሆናለች። ኢንቨርሳችን y = x + 4። እሺ ይሄን ኢንቨርስ ካወቅኩ በኋላ የሪሌሽኑን ኢንቨርስ እና ሪሌሽናችን እናቀናል። ሁለቱንም በአንድ xy ፕሌን ላይ ነው የምናስቀምጠው። የዚህኛዋን ስሎፕ እና የዚህኛዋን ስሎፕ ቼክ አድርገን ላይኖቹ ወይም ሁለቱ ሪሌሽኖች ክሮስ ይደራረጋሉ አይደራረጉም የሚሉትን ለማወቅ የዚህኛው ስሎፕ የዚህኛዋ 1 ነች። እዚህም ጋር ያለው ስሎፕ 1 ነው። ያ ማለት ቱ ላይንስ አር ፓራላልስ ማለት ነው። የዚህኛው ላይን እና የዚህኛው ላይን ኢንቨርስ ላይ ያለው ሪሌሽን ግራፍ ፓራላል ናቸው። እንደገናም ደግሞ ምንድነው ላይን ኦፍ ሪፍሌክሽኑን ፓራላል ይሆናል ማለት ነው። እሺ ስለዚህ ይሄኛውን ግራፍ ስናየው ይሄን ይመስላል። ለምሳሌ y = x - 4 ማለት የዚህኛው ግራፍ y ኢንተርሰፕታችን -4 ነች። ይሄው እዚህ ጋር -4 አለች። x ኢንተርሰፕታችን 4 ነች። ይችኛዋን ግራፍ ከሰራሁን ይችኛዋን ስትሬት ላይን y = x - 4 ሌሎቹ ግራፍ ለመስራት ወይም y = ኢንቨርሱን ለመስራት x + 4ን ይሄኛውን ግራፍ ለመስራት ምንድነው የምጠቀመው? ይችኛዋን ፖይንቶች ቀጥታ መውሰድ ነው። እዚህ ጋር x 4 0 ነች።
ስለዚህ ኢንቨርስ ስናረጋት 0.4 ትሆናለች። የ4.0 ኢንቨርሱ 0.4 ነው። እዚህ ጋር ቲክ አረጋለሁ። የ0.-4 ኢንቨርሱ -4.0 ነው። እዚህ ጋር ያለችው ቲክ አረጋለሁ። ስለዚህ ይሄኛውን ላይን ለመስራት ምንድነው ስሎፕ ግድ ያስፈልገኛል። የዚህ ላይን ስሎፕ የዚህኛው ላይን ስሎፕ y = x - 4 ስሎፓችን 1 ነች። ስለዚህ የኢንቨርሱም ስሎፕ 1 ነው። ስለዚህ ሁለቱ ላይን ፓራላል ናቸው። ስለዚህ የትኛው ላይን የኢንቨርስ ሪሌሽኑ ግራፍ እና የዚህኛው ግራፍ የዚህኛው ኢንቨርስ r ኢንቨርስ ነው። ይሄኛው እኮ r ኢንቨርስ ነው። የr ኢንቨርስ ነው። ስለዚህ ኢንቨርስ ኦፍ ሪሌሽን ግራፍ እና ሪሌሽን ኦፍ ግራፍ የዚህኛው ምንድናቸው? ፓራላል ናቸው። Draw the graph of the inverse of relation y = x - 4 in the coordinate plane የሚለን አሁንም ይሄን ኢንቨርሱን ፈልገን ኢኩዌሽናችን ማነው ሪሌሽናችንን ግራፍ እና ኢንቨርስ ኦፍ ሪሌሽናችንን ግራፍ በአንድ አይነት አክሲስ ላይ ማስቀመጥ ነው። ስለዚህ ኢንቨርሱን ለማግኘት y ቦታ ላይ x አስገባው፣ x ቦታ ላይ ማን አስገባለው? y አስገባውን። then solving y in terms of x ነው። -4ን ወደ x ጋር ስወስዳት -4 ወደዚህ ፕላስ ትሆናለች። ለሁለት ሳካፍለው ኢንቨርሱ 1/x + ይመጣል። እሺ ይሄንን ግራፍ ይሄኛውን ግራፍ የሪሌሽኑን ግራፍ እና ይሄንንም ግራፍ አሁንም ቼክ ታደርጋላችሁ። ክሮስ ያደርጋል ወይስ አያደርግም? የሚያደርግ ከሆነ እኩል አድርገን x የሚያደርግበትን ቦታ ወይም ኢንተርሴክሽን ፖይንት ፈልጋለሁ። እሺ ቼክ እናድርግ። ስሎፑ ስንት ነው? እዚህ ጋር ስሎፕ 2 ነው። እዚህ ጋር ያለው ስሎፕ 1/2 ነው። ስለዚህ ስሎፓችን ስለሚለያይ የሪሌሽኑ ግራፍ እና የኢንቨርሱ ግራፍ ክሮስ ያደርጋል። እሺ እንዴት አድርገን ይሄን ጥያቄ እንየው። ኤግዛምፕሉን ማነው ግራፉን እንየው። ግራፉ ላይ y = x - 4 ይላል። ይሄኛው x - 4 y ኢንተርሰፕታችን -4 ነች። እቺ እዚህ ጋር x ኢንተርሰፕታችን ደግሞ ማነች ማለት ነው? +2 ነች። እቺኛውን ግራፍ ከሰራው እና የሚቀጥለው ግራፍ የሪፍሌክሽኑ ላይን እና የዚህኛው ኢሜጁ ላይን ኢንተርሴክት ይደራረጋል ብለናል። ኢንተርሴክሽን ፖይንቱ መፈለግ ነው። እሺ ይቺኛዋን ፖይንት ይቺኛዋን ላይን ግን ለመስራት ይቺኛዋ x2 ከሆነች ኢሜጁ y = 2 ነው። ምክንያቱም x2 ነው ማለት 2.0 ስለሆነ the inverse of 2.0 ይቷል 0.2 ነው። ይቺኛዋ ፖይንት እናገኛለን። እዚህ ያለችውን ፖይንት the inverse of 0 - 4 ከሆነ -4 0 ነው። -4 0 ደግሞ እዚህ ጋር እናገኛለን። ስለዚህ የትኛውን ግራፍ ሰራለ? ይሄኛውን በሰማያዊ ያለውን ሰማያዊ ግራፉን ሰራው ማለት ነው። ይሄኛው የኢንቨርስ ሪሌሽን ነው። ስለዚህ ይሄ ግራፍ እና እዚህ ጋር y = x - 4 ግራፍ ምንድናቸው? ክሮስ የሚደራረጉ ላይኖች ናቸው። ስለዚህ እቺ ክሮስ የሚደረግበት ፖይንት ስንት ነች ሲባል የx ቫልዩ እዚህ እንደምታዩት 4 ነች። የy ቫልዩ ስንት ነች ማለት ነው? 4 ነች። 4 and 4 ላይ ነው because y = x ስለሆነ y እና x እኩል ይላል ለዚህ ፖይንት ላይ። ኦኬ ስለዚህ ኢንተርሴክሽን ፖይንታችን ለማግኘት በዚህ ፎርም እናገኛለን። ሁለቱን እኩል ማድረግ ነው። y = x - 4 2x - 4 እና የኢንቨርስ ኦፍ ሪሌሽን ግራፍ 1/x + 2 የሚለውን ይሄንን እኩል አደርጋለሁ። እኩል ሳደርግ ቫሪያብሎችን በአንድ ጋር ኮሌክት አደረኩኝ። and constant numbers 2 + 4 6 ይመጣል። እነዚህን ኮሌክት ሳደርግ 3/x ይመጣል እኩል ይሆናል 6 x ብቻውን እንዲቀርልን ስንሰራ x2 4 ይመጣል። x እና y እኩል ናቸው ይለናል ወይም 4 ይመጣል። ስለዚህ እቺ ኢንተርሴክት የተደራረገባት ግራፉ ላይ የምታዩት ፖይንት x4 y4 የሆነች ሁለት ላይኖች የሚገናኙባት ፖይንት ነች። Draw the graph of the inverse of relation r x and y አሁንም y = 3x - 6 in the coordinate plane የሚለን ኢንቨርሱን እንፈልግ። ኢንቨርሱን ቦታ መቀየር ነው። x = 3y - 6 y ብቻውን እንዲቀርልን -6ን ወደዚህ ወስዳታለሁ ለ3 አካፍላለሁ። ስለዚህ የሚመጣው ውጤት 1/3x + 2 ይመጣል። ኦኬ ይሄ ኢንቨርስ ነው። አሁንም ላይኖቹ ፓራላል ናቸው ወይስ ኢንተርሴክት ይደራረጋሉ የሚለውን ቼክ እናደርጋለን። እዚህ ያለችው ስሎፕ 3 ነች። እዚህ ያለችው ስሎፕ 1/3 ነች። እነዚህ ላይኖች ፓራላል አይደሉም፣ እኩል ስላልሆኑ ስሎፓቸው። ስለዚህ ምንድናቸው? ክሮስ የሚደራረጉ ላይኖች ናቸው። ሪሌሽኑና ኢንቨርስ ኦፍ ሪሌሽኑ። እሺ ስለዚህ ግራፉን እንስራ። ግራፉን ስንሰራ እንደ ቅድሙ ተመሳሳይ ነው። የy = 3x - 6 የሚለው y ኢንተርሰፕታችን -6 ነው። ይሄው -6 አለ። x ኢንተርሰፕታችን 2 ነው።
x ኢንተርሰፕትን ለማግኘት y 0 ማድረግ ነው። ስለዚህ እቺኛውን ፖይንት ወዴት ወስዳታለሁ? እዚች ጋር ወስዳታለሁ። እቺኛውን ፖይንት ወዴት ወስዳታለሁ? ወደዚህ ወስዳታለሁ። ስለዚህ የማገኘው ኢሜጅ ይሆናል ማለት ነው። የዚህኛው ፖይንት ኢሜጅ እዚህ ነው ያለችው። የዚህኛው ኢሜጇ -60 ይሆናል። የዚህኛውን ፖይንት ወደዚህ ወስዳታለሁ። ኢሜጁ 02 ይሆናል። ይቺን ፖይንት እና እዚህ ያለችውን ፖይንት ስናገናኛት ስትሬት ላይን ግራፍ ይሰራናል። ስለዚህ ይሄ ስትሬት ላይን ግራፍ ከዚህኛው ግራፍ ጋር ኢንተርሴክት ይደራረጋል። ኤክሰርሳይዝ አለ። የመጀመሪያውን ኤክሰርሳይዝ ነው። Draw the graph of the given relation and its inverse on the same coordinate plane for each of the following relation የሚል የመጀመሪያው ሪሌሽን 2 4 3 9 4 16 የሚለው ነው። ኢንቨርሱን ፈልገን በአንድ አክሲስ ላይ ማስቀመጥ ነው። እሺ ለምሳሌ ሪሌሽናችን 2 4 3 9 4 6 ይለናል። ኢንቨርሱን ልፈልገው ቦታ ቀይሬ የዚህን ቦታ ቀይሬ ያገኘሁኝ። ስለዚህ እነዚህ ሁለቱን በግራፍ አስቀምጡ ነው የሚለን። ግራፋችን ይሄን ይመስላል። የመጀመሪያው x2 ሲሆን y4 ነው የሚሆነው ቀዩ ነው። እንደገና ሁለተኛው 2 4 ይለናል። 3 9 4 6 ሪሌሽን ላይ ያለ ነው። የዚህኛው x2 2 4 የሚለው ኢንቨርሱ 2 4 ስለነበረ 40 ይሆናል። ስለዚህ እቺኛዋ ሰማያዊዋ ነች። እነዚህ ላይኖች በኩል ርቀት ላይ ከላይን ኦፍ ሪፍሌክሽን ላይ ያሉ ናቸው። ሌላኛው ደግሞ x3 ሲሆን y ስንት ይሆናል? 9 ይሆናል። እቺኛዋ 3.9 ነበረች። ኢንቨርሷ 9.3 ይሆናል። እዚህ ጋር ታዩታላችሁ። ስለዚህ እንዲህ እያላችሁ እቺኛዋን ፖይንት እናገኛታለን። እቺኛዋ ፖይንት x4 ነች፣ y16 ነች። x4 y16 ማለት 16.4 ይሆናል ማለት ነው። 16 ወደዚህ 4 ይሆናል። ስለዚህ ይህን ፕሎት አድርጎ ነበረው ግራፉ ይመስላል። ሁለተኛው በኢኩዌሽን ፎርም y x + 5 የሚለውን ነው። ኢንቨርሱን ለስራ መጀመሪያ ኢንቨርስ ኦፍ ሪሌሽናችን ቦታ ቀያየርን። x y ቦታ ላይ x ቦታ ላይ y አስገባሁኝ። x y + የሚለውን መጣልኝ። ስለዚህ ሶልቪንግ y ስናደርገው እቺኛውን ወደዚህ ባመጣት y x - 5 ይሆናል። ኢንቨርሱ ነው። c x and y is element of real number y x - 2 የሚለውንም አሁንም ኢንቨርሱን እፈልጋለሁ። y ቦታ ላይ x አልኩኝ። x ቦታ ላይ y አስገባለሁ። ስለዚህ ሶልቪንግ y in terms of x እቺን ወደዚህ ላምጣት ፕላስ ትሆናለች ለሁለት ማካፈል y ብቻው እንዲቀርልን ማለት ነው። ስለዚህ 2y እቺን ወደዛው እቺኛዋ ወደዛ አመጣዋት x + 2 ሰጠኝ። ስለዚህ y ብቻው እንዲቀርልኝ አንድ ስቴፕ ሄዳለሁ ለሁለት ማካፈል ኦቨር 2 ኦቨር እቺኛዋን ኦቨር 2 ስናደርጋት 1 ኦቨር 2x 2 ኦቨር 1 ይመጣል። ኢንቨርሱን ይፈልጋል። Exercise find the inverse and sketch the graph of inverse relation. Give the domain and range of relation x + y less than or equal to 5 and y greater than x squared minus 4 የሚል ነው ይሄ ጥያቄ። ይህን ጥያቄ እናንተ እንድትሞክሩት ያመጣሁት ነው። ጥያቄውን ሞክሩት። የሚከብዳችሁ ከሆነና እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ቦክስ ላይ አስተያየታችሁን አስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ።